የእግዚአብሔርን ቃል በማለዳ ወደኔ እንዲህ ሲል መጣ። ከፊታችን ብዙ ጥፋት፣ ብዙ አደጋ አለ፣ አደገኛ ነገር አለ የሚል ቃል ነው ከእግዚአብሔር የተቀበለ። ከፊታችሁ ብዙ አደጋ፣ ብዙ ቻሌንጆች፣ ብዙ አስቸጋሪ ነገሮች እንዳሉ እግዚአብሔር ተናግሮኛል። በቃሉ ነው የተናገረ። ከፊታችን ብዙ ጥፋት፣ ብዙ አደጋ፣ ከፊታችሁ በጣም ብዙ ጥፋት፣ ብዙ አደጋ። ኢትዮጵያኖች ስሙኝ፣ ከፊታችን ብዙ አደጋ፣ ብዙ ጥፋት፣ ብዙ ሞታል። ይሄ ብዙ ነጋፊ አራሪ ዋቀዮ ስኒፋ ባየቱ አከም ጅርቱ ኦርዶፍቶኒ ቻናሊ ኬኛ ሳይቲ ከና ኩኖ ኦዴፈኖ ቶኮ ስኒፍ ቀበኔ ጅራ እንሲ አኩማ መደጌሰን ከና ራጂ ነማ አገርተን ኩኒ ዋቀዮ ዋይ ብየ ኢትዮጵያ ዋንተ ኡልፋታ ደጌፈቹፍ ነመቲ ኡልፋቱ ነቲ አገርሲሲ ጀዴቱ ዋይ ብየ ኢትዮጵያ ዱበታ ከነ መሌሌ tajaajiltoonni akka of eeggachuu qaban wanta baay'ee dubbate dheekkamee jira. Mee sagalee raajummaa kana hamma dhumaatti dhaggeeffataa. Waan hundumaaf immoo Waaqayyoon haa kadhannu. Raajummaa kanallee duukaa buuneetu haa hordofnu isiniin jenna. Waaqayyo gaariidha. Waaqayyo biyya keenyaaf dhaabbatee ni jira. Dhaggeeffadhaatii chaanalii keenya kana immoo saabskiraayib godhaatiin hordofaa. Waa'ee raajii kanaadhaa fi Waaqayyoon haa kadhannu. Biyya keenyatti Waaqayyo akka fuula deebisuuf Waaqayyoon haa kadhannu. Kallattii maammee gara ergaa kanaatiin sin dabarsaa. Dhaggeeffadhaa. Turtii gaarii eebbifamaa. የእግዚአብሔርን ቃል በማለዳ ወደኔ እንዲህ ሲል መጣ። ከፊታችን ብዙ ጥፋት፣ ብዙ አደጋ አለ፣ አደገኛ ነገር አለ የሚል ቃል ነው ከእግዚአብሔር የተቀበለ። ከፊታችሁ ብዙ አደጋ፣ ብዙ ቻሌንጆች፣ ብዙ አስቸጋሪ ነገሮች እንዳሉ እግዚአብሔር ተናግሮኛል። በቃሉ ነው የተናገረ። ከፊታችን ብዙ ጥፋት፣ ብዙ አደጋ፣ ከፊታችሁ በጣም ብዙ ጥፋት፣ ብዙ አደጋ። ኢትዮጵያኖች ስሙኝ፣ ከፊታችን ብዙ አደጋ፣ ብዙ ጥፋት፣ ብዙ ሞታል። ይሄ ብዙ ጥፋት፣ ብዙ አደጋ፣ ብዙ ሞት እኛ ከተስማማን፣ እኛ ከእግዚአብሔር ጋር ከቆምን፣ እግዚአብሔር የሚለውን ከሰማን ይሄ ጥፋት፣ ይሄ ሞት አገኝ። ግን እግዚአብሔር ሲናገር ለተናገረው ነገር ግን ምላሽ ማንሰጥ ከሆነ አክሽን ማንወስድ ከሆነ ጥፋት ሁሉ ቤት ይገባ። ማንም አይቀርልም። እያንዳንዱ ቤት ጥፋት፣ ሞት ይገባ። ጉዟችን ልክ አይደለም፣ አካሄዳችን ልክ አይደለም። እየሄድንበት ያለው መንገድ የተበላሸ ነው። እናስተካክል መንገዳችን። ብዙ ጥፋት አለ ከፊታችን፣ ብዙ ሞት አለ በህይወት ላይ፣ በመርከብ ላይ ወይንም በእቃችን ላይ ብቻ ሳይሆን በሰው ህይወትም ላይ የሚደርስ አደጋ አለና እባካችሁ ስሙኝ፣ መንገዳችን እናስተካክል። ልክ አይደለንም፣ ጉዟችን ተሳስቷል ብሎ ጳውሎስ ተናገረ። ዛሬም እኔ የማየው ነገር የምመለከተው ነገር ልክ ጳውሎስ እንዳለው በመንገዳችን፣ ባካሄዳችን፣ በመውጣት መግባታችን መንገዳችን ልክ አይደለም። ይሄ መንገዳችን የሚያመጣው ጥፋት አለ። ይሄ መንገዳችን የሚያበላሸው በጣም ብዙ ነገር አለ። ይሄ መንገዳችን የሚያበላሸው መርከብ መስበር ብቻ አይደለም፣ ዕቃ ማጥፋት ብቻ አይደለም፣ በሰው ህይወትም ላይ ጳውሎስ ነው ያለው። ስለዚህ ዛሬ በደንብ ስሙ፣ መልእክቴን በደንብ አዳምጡ። ከፊታችን ጥፋት አለ፣ አደጋ አለ፣ ሞት አለ። ስለዚህ ይሄን ጥፋትና ይሄን ሞት ግን በእግዚአብሔር መንገድ ከሄድን ማስቆም እንችላለን። ስለዚህ ትንሽ ላውራ። ሁላችሁም እንደምታውቁት ይሄ ክፍል ስታነቡ ጳውሎስ ታስሮ ከሌሎች እስረኞች ጋር ወደ አንድ ቦታ እየሄደ ጳውሎስና ከሱ ጋር ያሉት ሰዎች ሁሉ ፍርድ ወደሚያገኙበት ጉዞ እየጀመሩ ነው። እየሄዱ እያለ ግን ጳውሎስ አንድ ነገር እግዚአብሔር ያሳየው ነገር ምንድነው? አሁን ያለህበት መርከብ ብቻ ሳይሆን ዕቃው ብቻ ሳይሆን በዚህ ውስጥ ያሉ ነፍሶች አደጋ ላይ ናቸው ብሎ ነገር። አደጋ አለ፣ ሞት አለ፣ ጥፋት አለ፣ ኪሳራ አለ። እየሄዳችሁበት ያለው መንገድ ልክ አይደለም፣ አቁሙ። በዚሁ ከቀጠላችሁ ጥፋት ነው፣ ለብዙ ሰዎች መሞት ምክንያት ነው ብሎ ለጳውሎስ ነገር። ጳውሎስም ይሄን ሰማና ከእግዚአብሔር የሰማውን ሰማና ነገራቸው። ይስሙትም አይስሙትም፣ ይቀበሉትም አይቀበሉት የሱ ድርሻ መናገር መጮን ኃላፊነቱ ከእግዚአብሔር የተሰጠው ለሕዝብ መናገር። በረምስም እንዲህ አይነት ማስጠንቀቂያዎች ብዙ ጊዜ ሰምቻለሁ። ስለ ምድራችን ብዙ ጊዜ ሰምቻለሁ። ጥፋት አለ፣ ሞት አለ፣ አካሄዳችን ልክ አይደለም የሚሉ ሰዎች ተነስተው ተናግረዋል። በብዙ አቅጣጫ ብዙ ሰዎች ተናግረዋል። ይሄ መንገዳችን ልክ አይደለም፣ ጥፋት አለው፣ ሞት አለው፣ ችግር አለው፣ እንቁም፣ አካሄዳችን እናስተካክል፣ እየሄድንበት ያለው ብዙ ነፍስ ያጠፋል፣ ብዙ ሰው ያስገድላል፣ ንስሐ ግቡ፣ ተመለሱ፣ ታረቁ፣ ተስማሙ ብሎ ብዙ ሰዎች ተናግረዋል። ስለ ኢትዮጵያ ኦርቶዶክሱ ተናግሯል፣ ሙስሊሙ ተናግሯል፣ ፕሮቴስታንቱ ተናግሯል፣ ሁሉ ተናግሯል። ጥፋት አለ፣ ተመለሱ፣ እየሄድንበት ያለው መንገድ ልክ አይደለም፣ ዘረኝነት ልክ አይደለም፣ ጥፋታችሁን አቁሙ፣ ክፋታችሁን አቁሙ፣ ጥላቻችሁን አቁሙ፣ ዘረኝነታችሁን አቁሙ ብለው ብዙ ሰዎች ጮኸው ባለመስማታችን ጠፍተን ብዙ ኪሳራ ደርሶብናል። ህዝባችን ሞቷል፣ ህፃናት ተደፍረዋል፣ እናቶች ተደፍረዋል። በጣም አሰቃቂ ነገር በምድራችን ላይ ሆኗል። እግዚአብሔርን የሚያስቆጣ ነገር በምድራችን ላይ ሆኗል። እንደ ቤተክርስቲያን ለቤተክርስቲያን ተነግሯል። አትዝረፉ፣ አትስረቁ፣ ሌቦች ናችሁ፣ እግዚአብሔር ተጸየፈው፣ አገልግሎታችሁ አልወደደውም፣ ነቢያቶች ዋሽታችኋል፣ አታላችኋል፣ ህዝብ ዘርፋችኋል፣ ተመለሱ ተብሎ እግዚአብሔር ተናግሮ አስጠንቅቆ በተለያዩ ሰዎች እግዚአብሔር ማስጠንቀቂያ ሰጥቶናል። እንደኔ የሰማችሁ ሰዎች ካላችሁ ብዙ ማስጠንቀቂያዎች ተሰጥተውናል። ብዙ ማስጠንቀቂያ፣ ብዙ ጩኸቶች፣ ብዙ ትንቢቶች፣ ብዙ ጩኸቶች በምድራችን ላይ መጥተው አቁሙ፣ ስራችሁ ልክ አይደላችሁ፣ መንገዳችሁን አስተካክሉ፣ እየሄዳችሁበት ያለው ነገር ስህተት ነው ተብሎ ተነግሮ
ልክ ጳውሎስ እንደተናገረ ጥፋት አለ፣ ችግር አለ፣ መንገዱ ላይ ሌላ ነገር ሊመጣ ነው። ፕሊዝ አንሂድ፣ እናቁማል። ዛሬም ማንም ባይሰማይ ልጅ አቁሙ። እየሄዳችሁበት ያለው መንገድ ልክ አይደለም። ብዙዎችን ያስገብረናል፣ ብዙዎችን ያስጨርሳል፣ ብዙዎችን ይገላል። እየሄድንበት ያለው መንገድ አደገኛ ነው፣ አደገኛ ነው። ጆሮ ያለው ይስማ፣ አደገኛ ነው። እየሰማን ያለ ነው፣ እያየነው ያለ ነው። ሌላ ጥፋት ነው፣ ሌላ ሞት፣ ሌላ አደጋ። ልክ አይደላችሁ መሪዎች፣ ልክ አይደላችሁ። ተመለሱ። ልክ አይደለም። ጥፋት አለ፣ ሞት አለ። ቁሙ አላችሁ። አልሰሙትም። በደም ስሙኛው ኢትዮጵያኖች ስሙኝ። አሁን እየሰማው ያለው ነገር በጣም ያስፈራል። እየሰማን ያለው ነገር ያስፈራል። ሁሉም ለጦርነት፣ ሁሉም ለመጋደል፣ ሁሉም ለመጠፋፋት ካራውን እየሳለ ያሳዝናል። የሚያሳዝኑ እናቶች፣ የሚያሳዝኑ ህጻናቶች ያሳዝናል። የምሰሙት ነገር በጣም ይከብዳቸዋል። ሁሉም መጮህ ያለበት ሰዓት ነው። አሁን ነገር ከመበላሸቱ፣ ነገር ከማብቃቱ፣ ነገሮች ወደ ከፋ ነገር ከመምጣታቸው በፊት ሁሉም ኦ ማለት አለበት፣ ይቁም ማለት አለበት፣ ልክ አይደለም ማለት አለበት፣ መጮህ አለ። በደም ስሙኝ አገልጋዮች፣ አገልጋይ ነኝ የምትሉ ሁላችሁም ስሙ። ትልልቅ ቦታ አለኝ የምትሉ ሁላችሁ ይሄን መልእክት ስሙ። ምናልባት ብዙ አላወራም፣ የተወሰነ ነገር ነው የማወራው። ስሙኝ፣ የእግዚአብሔርን ቃል ስማ። ወታደር ብትሆን ከእግዚአብሔር ቃል የራክም ብትሆን እግዚአብሔር እንዲህ ብሎኛል፣ አንተን የሰራ አንተን የፈጠረ እግዚአብሔር እንዲህ ብሎኛል፣ ቁም ብሎሃል፣ አትሂድ፣ አትገስግስ፣ እዚህ ጋር ነገሩን ግታው። የሚገርማችሁ ዛሬ እኮ እኛ እያመንን ያለን ግምት የሚናገሩ ሐሳባቸውን የሚናገሩ ስለ ዳቦ ሲሉ የሚተነብዩ ስለ ሆዳቸው ሲሉ የሚናገሩ ነቢያቶችን ነው የምናምኑ። እውነተኞች አይታመኑ። አርፈው ቁጭ በል፣ ልክ አይደለም፣ አደጋ አለ፣ በፊትህ መጥፎ ነገር ይገጥመሃል የሚሉ የማይታዩበት የማይሰሙበት ዘመን ላይ ሁሌ የመጣስ የመጠርመስ ዓመት ተብለን ተነገረን አይደል? ብዙ ሰዎች ነገሩን እኮ ይሄ ዓመት የመጣስ ነው የመደርመስ ነው አሉ። መደረመስን መጭጣስን እልቂት ነው የሆነብን፣ ሞት ነው የሆነብን፣ ኪሳራ ነው የሆነብን፣ ድህነት ነው ረሃብ ነው የሆነብን። ከኢትዮጵያ የመጡ ሰዎች እየነገሩ ኢትዮጵያ ጉስቁልና፣ የህዝቡ ረሃብ፣ የህዝቡ ውድቀት በጣም ያሳዝናል። አንተ ማኪያቶ ስለጠጣ አይደለም። በየክፍለ ሀገሩ የሚበሉት የሌላቸው በስቃይና በእንግልት የሚኖሩ በጣም ብዙ ናቸው። መኖር ያቃታቸው ህይወታቸው በጉስቁልና የተመቱ አፈር የሚመስሉ በጣም ብዙ ሰዎች ናቸው። በእኛ ክፋት፣ በእኛ አመፅ፣ በእኛ አለመመለስ፣ በእኛ ጠማማነት ዋጋ እየከፈሉ ያሉ ብዙ ናቸው። የበረከት ዓመት አላልክም? የመጣስ ዓመት፣ የመደርመስ ዓመት አላልከን? ዘመኑ የድል ነው አላላችሁ? የመውረስ ነው አላላችሁ? ጠርምሶ የመውጣት ነው አላላችሁ? መች ሆነ? ተቃራኒው ነው የሆነብን። ተቃራኒው ነው ኢትዮጵያ ላይ ይሆን። አልጠረመስንም፣ ሞትን፣ አልተሻገርንም፣ አልወረስንም፣ ብዙ ኪሳራ ደረሰ ያላችሁ ተቃራኒ ሆነብን። እውነተኛ ነቢያቶች ተመለሱ፣ ልክ አይደለም፣ ጥፋት አለ፣ ሞት አለ ያሉት ደበቅና ሟርተኛ፣ እነዚህማ ውሸታሞች ናቸው፣ በህዝቡ ላይ የሚሟርቱ ናቸው ተብለው ተነገረ። ይኸው እነሱ የተናገሩት ደረሰ። ኤርሚያስ እንዲህ አለ፣ 70 ዓመት ትማረካላችሁ፣ አልፋችሁ ትሰጣላችሁ፣ ትፈርሳላችሁ፣ ትደቃላችሁ፣ ኢኮኖሚያችሁ ይደቃል፣ ቤታችሁ ይፈርሳል፣ ኢየሩሳሌም ባድማ ትሆናል፣ 70 ዓመት ደግሞ ለባቢሎን አልፋችሁ ትሰጣላችሁ ብሎ ኤርሚያስ ተናገረ። ቀጥቅጠው አባረሩ። አልወደዱትም፣ ትንቢቱን አልወደዱትም፣ ቃሉን አልወደዱትም። ይሄ ሟርተኛ ነቢይ ብለው አሰሩት፣ ጉድጓድ ጣሉ። ከዛ ይልቅ ይሳካላችኋል፣ የደስታ ዓመት ነው፣ ጥቂት ጊዜ ነው፣ ምርኮ ለተወሰነ ጊዜ ነው፣ ያበቃል። 70 ዓመት የሚባለው ሟርት ነው። ኤርሚያስ እየዋሻችሁ ነው፣ እየሟረተባችሁ ነው። 70 ዓመት አትማረኩ፣ እርሻ አትረሱ፣ በቅርብ ቀን ነው የምትወጡት። 70 ዓመት ሳይሞላ ነው የምታመልጡ፣ የመጣስ ዘመን ነው አሉ። ለምን ይህንን ትሰሙታላችሁ? ይህ ሟርተኛ ትሰሙታላችሁ አሉና ኤርሚያስ ደብድበው በጥፊ መጥተው ጉድጓድ ውስጥ አሉ። እውነተኛ ነቢያት የሚደበደቡበት፣ በጥፊ የሚመቱበት፣ ውሸተኞች የሚከብሩበት፣ የሚነክሱበት፣ የሚሰሙበት። ኤኒዌይ ቀጥቅጠው ደብድበው ጉድጓድ ጣሉ። ትንቢት አይጣል። አንተ ሰውየውን ትቀጠቅጠው ትደበድበው ይሆናል፣ ምሽግ ታስይዘው ይሆናል። የእግዚአብሔር ቃል አይደበቅ። አንድ ቀን አደባባይ ወጥቶ ያዋርዳል። የዋሸው ውሸት አንድ ቀን በአደባባይ ያዋርዳል። የዋሸው ውሸት አንድ ቀን ይገለጣል። የዋሸው ውሸት አንድ ቀን አደባባይ ወጥቶ አንገት ያስደፋል። ኤርሚያስ ጉድጓድ ቢጣልም አንድ ቀን ከጉድጓድ ይወጣል። የተስፋው ቃል ሲፈጸም፣ ያለው ሲፈጸም አንተ ጉድጓድ ትገባለህ። ጉድጓድ የከተትከው ከጉድጓድ ይወጣ። ኤርሚያስ በኋላ ከጉድጓድ ወጣ። የተናገረው ቃል ልክ ስለሆነ ንጉሱ መጣና ምን ላርግልህ? ወዴት ትኖራለህ? ወደ ባቢሎን ልውሰድ? ምን ላርግልህ? ኖ እኔ በሀገሬ ነው የምኖረው፣ እዚሁ እኖራለሁ፣ በተጎሳቆለችው ኢየሩሳሌም እኖራለሁ። ክብር አልፈልግም። ካሳ ሊሰጠው ሲል ለተደበደበበት፣ ለተቀጠቀጠበት ካሳ ከእግዚአብሔር። እነዛ ውሸተኞች፣ ሌቦች፣ የዋሹ ነቢያት 70 ዓመት አትማረኩ። ኤርሚያስ እንዲህ አለ፣ 70 ዓመት ነው ምርኮውን፣ ዝሩ፣ በባቢሎን ምድር ዝሩ፣ ኮትኩት፣ ውለዱ፣ ተዋለዱ አላችሁ። ሐሰተኞቹ ደግሞ ለምን ትዋለዳላችሁ? ለምን ታገባላችሁ? ጥቂት ጊዜ ነው ያለው፣ ትወጣላችሁ፣ ትሻገራላችሁ አሉ። አልሆነም፣ አልተሻገረም። ህዝቡ 70 ዓመት ታሽተው ነው ኤርሚያስ እንዳሉ። ዛሬ ውሸተኞች የነገሱበት፣ አደባባይ የሚወጡበት፣ እውነተኞች ጉድጓድ የተጣሉበት ዘመን ላይ ከፊታቸው የድል ዘመን የለም፣ የሞረስ ዘመን የለም። እናንተ ምንም የለም። ስለ ኢትዮጵያ አትናገሩ። ድል ዘመን ነው፣ የሞረስ ዘመን ነው አትበል። እልቂት ነው፣ እያየን ነው እልቂቱን። ትንቢት አይደለም እኮ እያየን ነው እልቂቱን፣ እያየን ነው ሞቱ። እዚህም በኋላ ሞት ይቀጥላል፣ እልቂት ይቀጥላል። እኛ ማድረግ ያለብንን ካላደረግ፣ ካልተመለስን፣ መስመር ካላያሳዝን፣ የፈለከውን ሚሊዮን ነቢይ አምጥተህ ብታስተነብይ ይሄን መለወጥ አትችል። እግዚአብሔር ባለው መንገድ ካልሄድክ የፈለገ ነቢይ እጅን ጭኖ ቢጸልይልህ አትለወጥም፣ አትቀየርም። ውሸት ነው። አትስሙ። ጥፋት አለ፣ ሞት አለ። ይሄ ጥፋትና ሞት በመመለስ ብቻ የሚቀየር፣ ከአመፅ በመውጣት፣ ከክፋት ከትዕቢት በመውጣት። ይሄን ባርጋችሁ በደም ስም እግዚአብሔር ሲናገር ከተመለሳችሁ እንደ ነነዌ ይምራችሁ፣ እንደ ነነዌ ይምራችሁ። የነነዌ ሕዝብ አልጠፋ። ያልጠፋው ወደ ምህረት ወደ ትክክለኛው መንገድ ስለተመለሰ ከጥፋት ዳን። በመመለስ ነው ሄዳ። በትንቢት አይደል። የእግዚአብሔር ሰው ተንብይ ብለውት አይደል። ተመልሰው ከጥፋታቸው ተመልሰው ነው ከጥፋት ሄዳኑ። ልብ አድርጉ። ለአንዳንድ ነገር መናወጥ ምክንያት ተጠያቂው አገልጋይ እኔ ነኝ፣ አንተ ነህ። ነቢይ ነኝ ባህሉ ነህ አንተ። እኔ ተጠያቂው እኔ ነኝ፣ አንተ ነህ። በእግዚአብሔር ላይ የዋሸው አንተ፣ እኔ ነኝ። በዮናስ ምክንያት መርከብ ተናውጧል፣ ረብሻ ተፈጥሯል፣ ንብረት ወድሟል። በዮናስ ምክንያት ባለመታዘዝ፣ ባለመመለስ፣ በጥፋት
በመቀጠል ምክንያት የሰው መርከብ አናውጧል፣ ዕቃ አስደፍቷል፣ ብዙ ኪሳራ አድርሷል። ዮናስ በአገልጋይ ዮናስ ዛሬ በአገልጋዮች ምክንያት የጠፋ ጥፋት አለ፣ የፈረሰ ነገር አለ። ባለመታዘዛችን ምክንያት ቤተ ክርስቲያን ውስጥ በተሰገሰጉ ውሸተኞች፣ አመፀኞች፣ ተንኮለኞች፣ ቅድስና በጎደላቸው ሰዎች ምክንያት ቤተ ክርስቲያን እየተናወጠች፣ አገር እየተናወጠች። መፍትሄው ምንድነው ካልከኝ እነዚህ ወጥተው መጣል አለባቸው። እየጎተቱ ውሃ ውስጥ መጣል አያስፈልጉም።